አንችናሉ ሞላ የዚህ ችግኝ ጣቢያ ስራ አስኪያጅ ካቦ ነኝ። ያው ችግኙ ለተከላ ደርሷል። ግራቪሊያ ቢቀርስ ለምሳሌ አሁን ለሁሉም ለተከላ የደረሰ ነው 220 ሺህ አልምተናል። ሁሉም አሁን ገረዛ ላይ ነው ያለን። ያው ለተከላ ቦታ ዝግጁ ነው። ልምምድም እያደረግን በደረጃ እያወጣነ አድርሰናል። ያው ባይ የሚታይ ነው። ይሄኛው ዘር ለቀማ ነው። ዘር ትንሽም በግዥ ሰጡን። እንደገናም ደግሞ የግዥው ሁሉ የመብቀል እንትኑ የመጨረሻ ስለሆነብን እየለቀመን የዘራ ነው የጀመርነ ዘር የጀመርነ ጥር 2 ነው የጀመርነ። ያው ድጋፍ ያደረጉልን ዘርም የተወሰነ ግራቪሊያም ሰጠውናል። ዲከረንስ ዘርም ሰጠውናል። ያው በእነሱ የቀረውን ደግሞ እኛ እየለቀምን እያስተካከልን እዚህ ደረጃ ደርሰናል። ያው ምን ጊዜም ችግኝ አለ ችግኝ ህይወት ነው። ችግኝ ማለት ህይወት ነው። አለ ህይወት መኖር ስለማይቻል ንጹህ አየር ምናገኝ አሁን እዚህ ላይ በጋ መጣው ከተማ መጣው እዚህ ላይ አርፈው ተዝናንተው ነው የሚሄዱ። ወይን ቦታ ንጹህ አየር አገኘን ብለው ነው የሚሄዱ። ስለዚህ ማንኛውም ሰው ማህበረሰቡ ከዚህ ችግኝ ወስዶ ተክሎ ለጽዋት እንደገናም ለማገዶም ለሁሉም ይጠቅማቸዋል። ለጊዜውም ደግሞ አየር እየቀዘፈ ንጹህ አየር ሰላም አየር ለማግኘት ይችላሉ። ያው ችግኝ ሲወስዱ መውሰድ ብቻ አይደለም፣ ከዚህ ወስዳችሁ ተክላችሁ መጣል ብቻ አይደለም። አሁን ልጅ ወልደን ልጅ ምግቡን ምኑን አጥበን ምን ብለን አሳድገን ኋላ ደግሞ ለምግብ ሲደርስ በደንብ ምግቡ እየተንከባከብን መስጠት ነው። ስለዚህ ችግኝና ልጅ አንድ ነው። ከልጅ አይለይም። ተንከባከቡት እላቸዋለሁ።